ጉግል ክላስሩም የመምህራንና የተማሪዎችን ስራ በእጅጉ የሚያቀል የትምህርት ፕላትፎርም ነው። በዚህ ቪዲዮ ተከታታይ የተግባር ስራዎችን ለተማሪዎች እንዴት መስጠት እንደሚቻል እና ተማሪዎችን በምን መንገድ መመዘን እንደሚቻል፣ ተማሪዎች ደግሞ በምን መንገድ ስራዎቻቸውን ሰብሚት እንደሚያደርጉ ጉግል ክላስሩምን ተጠቅመው አንድ ባንድ እናያለን። ምሳሌዎችን እያነሳ እናያለን። ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ጋብዛለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንድትተባበሩን፣ ወዳጅነታችሁን እንድትገልጹልን፣ ቪዲዮዎቹን ከወደዳችኋቸው ደግሞ ላይክ በማድረግ ለወዳጅ ዘመዶቻችሁ ሼር በማድረግ ወዳጅነታችሁን እንድታረጋግጡ በድጋሚ ጠይቃለሁ። ቀጥታ ወደ ቪዲዮ እንገባለን። ስለዚህ መጀመሪያ የምናደርገው ምንድነው? ጉግል አካውንታችንን ከፍትና ከዛ ጉግል አፕስ በሚለው ስር ጉግል ክላስሩምን መፈለግ ነው። ጉግል ክላስሩም የሚለውን እንዳገኘን ክሊክ አድርገን ባለፈው ወደ ከፈትነው ጉግል ክላስሩም እንገባና እዛ ላይ አሳይመንቶችን፣ የቤት ስራ፣ የክፍል ስራ እና የዲስከሽን የውይይት ሀሳቦችን እንዴት ለተማሪዎች ማቅረብ እንደሚቻል፣ ተማሪዎች በምን መንገድ ሪስፖንስ እንደሚያደርጉ፣ ሪፕላይ እንደሚያደርጉ፣ አሳይመንት እንዴት ሰሚት እንደሚያደርጉ እናያለን። ፍሬሽማን እንግሊሽ የሚል ኮርስ ጉግል ክላስሩም ኮርስ ከፍተናል ባለፈው እንደምታስታውስ በክፍል 2 እና በክፍል 3። ስለዚህ እሱ ዳሽቦርድ ላይ እሱን ኮርስ እንከፍትና ስንከፍት ከላይ 4 አይነት ሄዲንጎች ይመጣሉ። ስትሪም፣ ክላስ ወርክ፣ ፒፕል ኤንድ ግሬድስ የሚሉ ሄዲንጎች አሉ። ከነዚህ መካከል ዛሬ ክላስ ወርክ በሚለው ስር የተለያዩ ጥያቄዎችን እንዴት ማዘጋጀት እንደምንችል ነው የምናየው። ክላስ ወርክ የሚለውን ክሊክ ማድረግ ነው በቀጥታ። እሱን ክሊክ ስና ክሬት የሚል በተን ይመጣልናል። እሷን በተን ተጭነን በስር ያሉትን ነገሮች ማየት ነው። ወደ 5 ነገሮች ይታያሉ እዚህ ላይ አሳይመንት፣ ኩዊዝ አሳይመንት፣ ኮስችን፣ ማቴሪያል፣ ሪዩዝ ፖስት። ሪዩዝ ፖስት ማለት ያው ባለፈው የተጠቀምነው ፖስት ያደረገውን ነው ነገር ካለ ማቴሪያል ካለ ወይም አሳይመንት ካለ እሱን በድጋሚ መጠቀም ነው። ሌላኛው ቶፒክ የምናዘጋጃቸው አሳይመንት የፕሮጀክት ስራዎች ካታጎራይዝ ለማድረግ ነው፣ በየፈርጁ ላይ ለመፈረጅ የሚያስችል አማራጭ ነው ይሄኛው። ማቴሪያል የሚለው ባለፈው በክፍል 3 ያየነው ነው። ማቴሪያል እንዴት ሼር ማድረግ እንደሚቻል ለተማሪዎች አይተናል በክፍል 3። ዛሬ 3 ዋና ዋና ጉዳዮች ላይ የምናየው አሳይመንት፣ ኩዊዝ አሳይመንት እና ኮስችን የሚሉትን ነገሮች እንዴት እንደሚዘጋጁ፣ ተማሪዎች ምን አይነት በምን መንገድ ሰብሚት እንደሚያደርጉ እናያለን። ስለዚህ አሳይመንት የሚለውን ክሊክ ስናደርግ እዚህ ላይ የአሳይመንቱን ርዕስ እንድናስገባ ይጠይቀናል። ባዮሎጂ፣ ኬሚስትሪ፣ ማስ የፈለግነው የትምህርት አይነት የአሳይመንት ርዕስ እናስገባለን። ለምሳሌ ለጊዜው ለዚህ እንትን ደግሞ አሳይመንት ልበለው፣ ዲሞንስትሬሽን አሳይመንት አድርገን እንውሰደው። ከዛ ታይትል ሰጠሁት። ከዛ ኢንስትራክሽን አለ። ኢንስትራክሽን እንድንጽፍ ይጋብዘናል። ኦፕሽናል ነው ይሄ። ከፈለግን መጻፍ እንችላለን፣ ካልፈለግን መተው እንችላለን። አታች ከምናደርገው ማቴሪያል ውስጥ ኢንስትራክሽኑ አለ ብለን ካሰብን ማለት ነው። አታችመንት ማድረጊያ መንገዶች ከስር የምናያቸው 5 መንገዶች አሉ። ጉግል ድራይቭ ላይ አታች ያደረግነው ወይም አፕሎድ ያደረግነው ማቴሪያል ካለ እሱን መጠቀም እንችላለን። እዛ ላይ ወደዚህ አታች ማድረግ ነው። ዩቲዩብ ቪዲዮ ሊሆን ይችላል፣ ወይም እንደ አዲስ ክሬት ልናደርግ እንችላለን። አሳይመንት ፕላስ ምልክቱን ስንጫን ዶክስ፣ ስላይድስ፣ ሺትስ፣ ድሮዊንግስ፣ ፎርምስ፣ ቪዲስ የሚሉ አማራጮች አሉ። በእነዚህ ፎርማቶች መሰረት ማዘጋጀት እንችላለን ነው በምንፈልገው ፎርማት። 4ኛው አፕሎድ ነው። ኮምፒውተራችን ላይ ወይም ዴስክቶፓችን ላይ የተቀመጠ ማቴሪያል ወይም አፕሎድ ማድረግ የምንፈልገው አሳይመንት ካለ እሱን ቀጥታ አፕሎድ ማድረግ ነው። 5ኛው እና የመጨረሻው ሊንክ አታች ማድረግ እንችላለን ነው። በሊንክ መልክ አታች ማድረግ እንችላለን አሳይመንታችን። ለጊዜው ለዚህ ዲሞንስትሬሽን አፕሎድ ላርክ ፋይል ከኮምፒውተር ያዘጋጀሁት ማቴሪያል። ስለዚህ እሱን ክሊክ ስናደርግ ብሮዝ በተን ይመጣልናል። ስለዚህ ብሮዝ የሚለውን ተጭነን ማስገባት ነው በቀጥታ። ማስገባት የምንፈልገውን አሳይመንት ለምሳሌ ግሬድ 9 አሳይመንት የሚል አለ። እሱን አሳይመንት መጫን ብፈልግ ስለዚህ አፕሎድ እስከሚያደርግ ድረስ መጠበቅ ይኖርብናል። ድጋሜ ቼክ ላድርግ። ኦኬ አሁን አፕሎድ እያደረገ ነው።
ስለዚህ አፕሎድ አድርጎ ጨርሷል። እዚህ ላይ ያሳየናል በትክክል መግባቱን ማለት ነው። ከዛ በቀኝ በኩል የምናያቸው ነገሮች አሉ። እዚህ ላይ ኦል ስቱደንት ለማን ነው አሳይን የምናደርገው? አሳይን ቱ ይላል። ለሁሉም ተማሪ ከሆነ ለሁሉም ተማሪ አሳይን ማድረግ እንችላለን። ካልሆነ ለተወሰኑ ተማሪዎች ብቻ ለአንድ ወይም ለሁለት ተማሪዎች ብቻ አሳይን ማድረግ እንችላለን። ብዛታቸው ለምሳሌ 20 ተማሪዎች ከሆኑ 20 ተማሪዎች ሊስት ያመጣልናል። ኦል ስቱደንትስ ካልነው ለሁሉም በአንድ ጊዜ አሳይን ያደርግልናል ማለት ነው። ፖይንትስ የሚለው ለጊዜው አንግሬድ የሚለውን እንመርጣለን። ምክንያቱም ኦልሬዲ ተማሪዎች ገና ሰሚት ስላላደረጉ ስለዚህ አንግሬድ እናደርጋለን ማለት ነው። ዲው ዴት ማስቀመጥ እንችላለን። እዚህ ላይ ተማሪዎች መቼ ነው እስከ መቼ ነው አሳይመንቱን ሰሚት ማድረግ የሚጠበቅባቸው የሚለውን ነገር መወሰን ይኖርብናል ማለት ነው። ቀኑን መንዝ ዴት እና ይር ነው። ስለዚህ ለምሳሌ እስከ 26 ሜይ 26 ሰሚት ያደርጉ ብንል ቀኑን እንመርጣለን ማለት ነው። እዚህ ላይ ካላንደር ላይ ገብተን ታይም ኦፕሽናል ነው። ሰዓቱ እስከ ስንት ሰዓት ድረስ ያስገቡ የሚለውን መወሰን እንችላለን። ካልፈለግንም እንዳለ መተው እንችላለን። ሌላኛው ክሎዝ ሰሚሽን አፍተር ዲው ዴት የሚል አለ። ይህን ኦን ማድረግ እንችላለን። ኦልሬዲ ዲው ዴቱ ካለፈ በኋላ ሰሚት ማድረጊያ ቀኑ ካለፈ በኋላ ሰሚት ማድረግ እንዳይችሉ ማድረግ እንችላለን ማለት ነው። አክቲቭ ካደረግነው ቶፒክ ሰብ ቶፒክ መስጠት እንችላለን። እዚህ ላይ ርዕስ መጻፍ እንችላለን። ከዛ ሩብሪክ ነው። ሩብሪክ ማለት ያው ለተማሪዎች የምንሰጠውን ስራ መለኪያ ማዘጋጀት ነው፣ ስታንዳርድ ማዘጋጀት ነው። እሱን ለማዘጋጀት እዚህ ክሊክ ስናደርግ ክሬት ሩብሪክ፣ ሪዩዝ ሩብሪክ ኤንድ ኢምፖርት ፍሮም ሺትስ የሚሉ አማራጮች አሉ። ክሬት ማድረግ እንችላለን። የተጠቀምነው ካሁን በፊት ካለ ሪዩዝ ሩብሪክ የሚለውን ተጭነን እንደገና መጠቀም እንችላለን፣ ወይም ከሺት ኢምፖርት ማድረግ እንችላለን ማለት ነው። እዚህ ላይ አሳይን የሚል ምልክት አለ። እሱን አሳይን ከማድረጋችን በፊት እዚህ አማራጮች አሉ። ስንከፍት አሳይን፣ ስኬጁል፣ ሴቭ ድራፍት፣ ዲስካርድ ድራፍት የሚሉ አማራጮች አሉ። ስለዚህ በቀጥታ አሳይን ማድረግ ከፈለግን አሳይን የሚለው መጫን ነው። ካልሆነ ስኬጁል ማድረግ እንችላለን። ለምሳሌ ዛሬ አዘጋጅተን ጨርሰን ከሁለት ቀን በኋላ ፖስት ማድረግ ከፈለግን ስኬጁል እናደርጋለን። ከሁለት ቀን በኋላ ፖስት እንዲሆን በራሱ ጊዜ ፖስት ይሆናል ስኬጁል ካደረግ ነው። ከዛ ሴቭ ድራፍቱን ሴቭ አድርገን ማስቀመጥ እንችላለን። ወይም ስህተት አለበት ብለን ካሰብንም ዲስካርድ ድራፍት የሚለውን መጫን እንችላለን። ኦኬ ለጊዜው አሳይን የሚለውን ኦልሬዲ ጨርሰናል ብለን እናስብና አሳይን የሚለውን ክሊክ ስናደርግ ኦልሬዲ ለተማሪዎች ይደርሳል ማለት ነው። አሳይን መደረግ ለሚገባቸው ተማሪዎች ይደርሳል ማለት ነው። ከዛ እንደ ተማሪ ሆነን አሁን ተመልሰን እስኪ እንየው ለተማሪው በትክክል መድረሱን ፖስት መደረጉን እንመለስና በተማሪ እንትን ገብተን እንየው። ልክ በተመሳሳይ ተማሪው የሚገባው ጉግል አፕስ በሚለው ገብቶ ከጉግል አካውንቱ ስር ክላስሩም የሚለውን አይከን በመጫን ነው። ከዛ ዳሽቦርድ ላይ ገባና ኮርሱን ይከፍታል። ኮርሱን ሲከፍት አሳይን መደረግ አለመደረጉን ቼክ ያደርጋል። እዚህ ላይ ኒው አሳይመንት ደግሞ አሳይመንት የሚል ታይትል የተሰጠው ወይም ስም የተሰጠው አሳይመንት ፖስት ተደርጓል ማለት ነው። ክሊክ አድርጎ መክፈት ይችላል። ከዛ ሲከፍት እዚህ ላይ ጥያቄውን ያገኛል። አሁንም ድጋሚ ክሊክ ሲያደርግ አታች የተደረገው ጥያቄ ይገኛል ማለት ነው። ስለዚህ እዚህ ላይ ጥያቄዎቹን ማየት ይችላል። ጥያቄዎቹን አይቶ መስራት ይችላል ማለት ነው ተማሪው። ኦኬ ከዛ እዚህ ላይ ኮሜንት መጻፍ ይችላል። ክላስ ኮሜንት ስለሚለው ስራ አድ ኮሜንት የሚል አማራጭ አለ። እዚህ ላይ ጥያቄ መጠየቅ የሚፈልገው ጥያቄ ካለ መጠየቅ ይችላል፣ ወይም መጻፍ ይችላል፣ አስተያየት መጻፍ ይችላል፣ ወይም ቴንኪው ምናምን ሪስፖንስ መጻፍ ይችላል። ከዛ ፖስት ማድረግ ይችላል ማለት ነው። ፖስት ማድረግ ይችላል እንደጨረሰ። ፕራይቬትሊም ለመምህሩም ፕራይቬትሊ ኮሜንት መጻፍ ይችላል ተማሪው። እዚህ ላይ ፕራይቬትሊ ይሄኛው ለሁሉም ተማሪዎች እንዲታይ ነው። ይሄ ፕራይቬት ሜሴጅ ነው፣ ፕራይቬት ኮሜንት ነው፣ መጻፍ ይችላል። ከዛ ሰርቶ እንደጨረሰ አሳይመንቱን ክሬት አድ ኦር ክሬት የሚል አለ ከላይ በቀኝ በኩል እንደምታዩት እዚህ ላይ። እሱን ሲጫን አማራጮች ይመጣሉ። አሳይመንቱን ሰብሚት ማድረጊያ ፎርማቶች ናቸው። ጉግል ድራይቭ፣ ሊንክ፣ ፋይል፣ ዶክስ፣ ስላይድስ፣ ሺትስ ኤንድ ድሮይንግስ የሚሉ አማራጮች አሉ። እነሱን አማራጮች ተጠቅሞ
ሰሚት ማድረግ ይችላል ማለት ነው እንደጨረሰ። ከዛ ማርካት ደን የሚለውን መጫን ነው። በዛ መሰረት ሰሚት ማድረግ ይችላል ነው ተማሪው። አሁን እንመለስ ወደ መምህራን ፔጅ፣ ወደ መምህሩ ፔጅ እንመለስና ሌላኛው አማራጭ ሁለተኛው ኩዊዝ አሳይመንት የሚል ነው የምናየው። አሁንም ክሬት የሚለውን ተጭነን ክሊክ ስናደርግ ኩዊዝ አሳይመንት የሚለውን እናገኛለን። እሱም ክሊክ ስናደርግ ኩዊዝ አሳይመንት ብዙ ጊዜ አጫጭር ፈተናዎችን ለማዘጋጀት የድንገተኛ ሙከራዎች ወይም ፈተናዎችን ለማዘጋጀት የምንጠቀምበት ነው ኩዊዝ አሳይመንት። ስለዚህ እዚህ ላይ ታይትል መስጠት ይኖርብናል፣ የፈተናውን ስም ስያሜ መስጠት ይኖርብናል። ከዛ ኢንስትራክሽን እዚህ ላይም ኦፕሽናል ነው። ከዛ ብላንክ ኩዊዝ የሚል አለ እዚህ ላይ። እሱን ስንጫን ተጭነን ማዘጋጀት እንችላለን። በቀጥታ ጥያቄዎቹን እዚህ ላይ ማዘጋጀት እንችላለን በራሳችን። ብላንክ ኩዊዝ ይላል። የብላንክ ስፔስ ነው። በቃ ራሳችን ማዘጋጀት እንደምንችል ያሳየናል ማለት ነው። እዚህ ላይ ጥያቄውን መጻፍ እንችላለን። ጥያቄውን ከጻፍን በኋላ መወሰን፣ ከመጻፋችን በፊት መጀመሪያ መወሰን እንችላለን። ምን አይነት ጥያቄ ነው የምናዘጋጀው? መልቲፕል ቾይስ ነው፣ ሾርት አንሰር ነው የሚሉ አማራጮች ይመጣሉ። መጀመሪያ ዲተርማይን እናደርጋለን። ሊነር ስኬል ነው፣ ሬቲንግ የሚሉ አማራጮች አሉ። ስለዚህ በየትኛው ፎርማት ነው ማዘጋጀት የምንፈልገው የሚለውን እንወስናለን ማለት ነው። የምርጫ ጥያቄ ከሆነ አማራጮችን ልናስቀምጥ እንችላለን። በኤቢሲዲ መልክ ወይም 1 2 3 4 እያል ከዛ ትክክለኛውን መልስ መምረጥ ይኖርብናል። ፖይንትም መስጠት ይኖርብናል ለእያንዳንዱ ጥያቄ ካስፈለገ እንደ አስፈላጊነቱ ማለት ነው። ለሲስተሙ ግን ትክክለኛውን መልስ መንገር አለብን። በኋላ ሲስተሙ በራሱ ለተማሪዎች ግሬድ ስለሚሰጥ ስለዚህ ትክክለኛውን መልስ መወሰን አለብን። ሪኳየርድ የምትለዋን እንትን አክቲቭ ማድረግ ከፈለግን አክቲቭ ማድረግ እንችላለን። ይሄ ማለት ምን ማለት ነው? ማይታለፍ ጥያቄ መሆኑን መወሰን ይኖርብናል ማለት ነው። እዚህ ላይ አክቲቭ ማድረግ አለብን። ስለዚህ ይሄን ሳይመልሱ ወደ ቀጣዩ ማለፍ የለባቸውም፣ ማለፍ አይችሉም ማለት ነው። ስለዚህ በዛ መንገድ መስራት እንችላለን ማለት ነው። ጥያቄዎቻችን የፈለግነውን አይነት ጥያቄ ብዛት ማዘጋጀት፣ የፈለግነውን አይነት ጥያቄ ብዛት ወስደን ማዘጋጀት እንችላለን ማለት ነው። ከዛ ሪስፖንስ የምትለዋል ስንሄድ ከላይ እዚህ ላይ የሚያሳየው ምን ያክል ተማሪዎች እንደመለሱ ነው። እዚህ ላይ አሁን 0 ሪስፖንስስ ይላል። ኦልሬዲ ገና ፐብሊሽ አልሆነም፣ ተማሪዎች አልመለሱም። ስለዚህ 0 ነው። 20 ተማሪዎች ካሉን 20ም ተማሪዎች መመለስ አለመመለሳቸውን እዚህ ላይ እንችላለን ማለት ነው። እዚህ ላይ በስፕሬድሺት መልክ በሺት መልክ የሚያዘጋጅልናል። በዛ መንገድ እንዳዘጋጅልን ማድረግ እንችላለን ማለት ነው። ተማሪዎች ሲመልሱ ሺቱን ስንከፍተው እያንዳንዱ ተማሪ ሪስፖንስ ማየት እንችላለን። ስለዚህ ጥያቄዎችን አዘጋጅተን እንደጨረስን እዚህ ላይ ፐብሊሽ የሚለውን መንካት ነው ማለት ነው። ፐብሊሽ የሚለውን ክሊክ ስናደርግ ይመጣልናል። ኦልሬዲ ፐብሊሽ ሆነ ማለት ነው ጥያቄው። ከዛ እንመለስና አሁንም ሶስተኛውን አማራጭ እናያለን። ሶስተኛው አማራጭ ምንድነው? የኮስችንስ የሚለውን ክሊክ ማድረግ ነው። ኮስችንስ የሚለው ብዙ ጊዜ አጫጭር ጥያቄዎችን ለማዘጋጀት ነው፣ የዲስከሽን ፖይንቶችን ለማዘጋጀት። ለምሳሌ ክፍል ውስጥ በመጀመሪያው ቀን አስተምረን እንደጨረስ ተማሪዎችን መመዘን ብንፈልግ ወይም ያልገባቸው ነገር ካለ እንዳነሱ እድል መስጠት። ብዙ ጊዜ ሾርት አንሰሮች ናቸው በዚህ መልክ ሊዘጋጁ የሚችሉት። ለምሳሌ what did you learn today? what did you learn today ልንል እንችላለን። ኦኬ what did you learn today ሾርት አንሰር ጥያቄ ነው። ከዛ ፖይንቱን መወሰን እንችላለን ወይም አንግሬድ አድርገን ልንተው እንችላለን። እዚህ ላይ ቶፒክ ምናምን ያን ያክል እንትን አያስፈልገንም። ስቱደንትስ ካን ሪፕላይ ቱ ኢች አዘር የሚል አለ። እሱን መፍቀድ ካስፈለገን ኦን እናደርገዋለን። ስቱደንትስ ካን ኤዲት አንሰር የሚል አለ። ተማሪዎች መልሶቻቸውን የመለሱትን መልስ ኤዲት እንዲያደርጉ ከፈለግ ስለዚህ አክቲቭ ማድረግ እንችላለን። ካልሆነ ኤዲት ማድረግ የለባቸውም ብለን ካሰብ ኦፍ እናደርገዋለን ማለት ነው።
ከዛ አስክ የምትላለች ከላይ አስክ ስኬጁል ሴቭ ድራፍት የሚሉ ልክ ባየነው መንገድ ነው የምናደርገው። እሱን ወደ አሁኑ መጠየቅ ከፈለግን አስክ የምትለውን አማራጭ መንካት ነው። ከዛ አስክ ስንል ጥያቄው ለተማሪዎች ይደርሳል ማለት ነው። አሁን በተማሪ ሳይድ ሆነን እንየው። በተማሪ ሳይድ ሆነን ስናየው መምህሩ አዲስ ጥያቄ ፖስት ማድረጉን ያሳየናል ማለት ነው። ዋት ዲድ ዩ ለርን ቱዴይ የሚል ጥያቄ ጠይቋል። ስለዚህ ተማሪው መልስ መመለስ ይጠበቅበታል ማለት ነው። እናን ብሎ መልሱን ይጽፋል ማለት ነው። መልሱን ጽፎ እንደጨረሰ ተርኒን የሚለውን ሲጫን ለመምህሩ ይደርሳል ማለት ነው። ተርኒን የሚለውን ክሊክ ማድረግ ነው። ከዛ ፕራይቬት ኮሜንት መጻፍ ይችላል። እዚህ ላይ በተመሳሳይ ኮሜንት መጻፍ ይችላል። እዚህ ላይ ለሁሉም ተማሪዎች ሊታያል። እዚህ ላይ የሚጻፈው ኮሜንት ለሁሉም ተማሪ የሚታይ ነው። ለመምህሩም ለተማሪው የሚታይ ነው። ስለዚህ መምህሩ ለተማሪው መልሷል ማለት ነው። ከዛ በኋላ ተመልሰን በመምህር ሳይድ ሆነን እንየው። በመምህር ሳይድ ሆነን ስናይ ኦኬ እዚህ ላይ የተመለሰ መሆኑን ያሳየናል። ተርንድን አሳይን የመለሱት ተማሪዎች ብዛት ያሳየናል ማለት ነው። አንድ ተማሪ እንደመለሰ ያሳየናል እዚህ ላይ ማለት ነው። ስለዚህ በዛ መንገድ ማየት እንችላለን። ሌላኛው እዚህ ላይ ቅድም ያልነገርኳችሁ ነገር ለተማሪዎች ጥያቄ አሳይን ስናደርግ አሳይን ለምን ያክል ተማሪ አሳይን እንደተደረገ ያሳየናል። እዚህ ላይ አሳይን ለምን ያክል ተማሪዎች አሳይን እንዳደረገ ለምሳሌ 20 ተማሪ ወይም 30 ተማሪ ካለ ለሁሉም ተማሪዎች በትክክል አሳይን ማድረጋችን ያሳየናል ማለት ነው። ተርንድን የሚል አለ። ስንት ተማሪዎች መለሱ የሚለው ነው የሚያሳየን። እዚህ ላይ አሁን የመለሰ ተማሪ የለም። አሳይመንት በሚለው ስር ባየ ነው ማለት ነው። 20 ተማሪዎች ካሉ 20ም ከመለሱ ያሳየናል እዚህ ላይ ብዛቱን። ስለዚህ በዛ መንገድ ቼክ ማድረግ እንችላለን ማለት ነው። ስለዚህ ዛሬ እንዳጠቃላይ ያየነው እንግዲህ የአሳይመንት፣ የፈተና፣ የኪዩዝ፣ ድንገተኛ ሙከራዎችን እንዴት ማዘጋጀት እንደሚቻል፣ ተማሪዎች ደግሞ በምን መንገድ ሪፕላይ ማድረግ እንደሚችሉ፣ በምን መንገድ ሰብሚት ማድረግ እንደሚችሉ ነው ያየነው እንዳጠቃላይ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ እንድታበረታቱን እንጠይቃለን። ቪዲዮውን ከወደዳችሁትና ተመሳሳይ ይዘት ያላቸው ቪዲዮዎች እንዲሰሩ የምትፈልጉ ከሆነም ላይክ አድርጉ። ለወዳጅ ዘመዶቻችሁ ሼር በማድረግም እንድትተባበሩ እንጠይቃለን።